እንዴት ነው በሐሳብ ጨለጥ ያልከው? በእናት የሆነ ስራ ልሰራ ፈልጌ መላጠረረብ ታዲያ ቀለኛ የሀብታም ሊጠብስ የለም ለምን ስፖንሰር አታረግ? ስፖንሰር ቢራ ፋብሪካ መሰለች እንዴ? በላት ማሱ ባክህ ጣዳል ቆይተናል። ምን ነው በቃ የሆነ የቢዝነስ አይዲያ ሳመጣ ይመርመር፣ ይጠና፣ መሬት ይውረድ፣ ይታሰብበት፣ ህዝብ ይወያይበት ትላለች። ታዲያ ምን ታለ? አንተ የቢዝነስ አይዲያ ብላ ያላመጣው መቼ ነው? ከኤሌመንተሪ ጀምሮ ኤሌመንተሪ ኤሌመንተሪ እንኳን አብረን አልተማረም። ከሃይ ስኩል ጀምሮ አንተ ማን ማለት ይሄ ቴክኒካል ስተት ነው። ከፍሬሽማን ጀምሮ አይዲያ ትላለች። ግን አንድ መሬት የወረደ ጠብ ያለ ነገር የለም። ጊዜ፣ ሁኔታ፣ አጋጣሚዎች መመቻቸት አለባቸው። አቦ ይመች አየህ እንደዚህ ነው የሚባለው። አዲስ ቢዝነስ አይዲያ ይዞ ለመጣ ሰው አይዞ በርታ ጠንክር ምናምን እየተባለ ነው የሚበረታተው። እኔ ነው አይደል? አንተ ደባትቃሽ እዚህ ነው የሆነ ዜና እየሰማሁ ነው። ምንድነው? አንዱ ማሽነሪ ያስመጣላችኋለሁ አለና ግማሽ ብር ተቀብሎ ያዳሜን ይሄማ ሌብነት ነው። ይቀለኛል። 250 ሚሊዮን ብር እኮ ነው። ሌብነትና ይሄ ብራው ምን አገናኛቸው? እሱስ እውነትን ብር እኮ ሲበዛ ሰይጣኑም ሰውም አራ ራሱ ብሩም ያሳስተሃል። ውሰደኝ እስቲ ነጠቀኝ ምናምን እኮ ነው የሚለው። ቢዝነስ ማለት እንደዚህ ካንዱ ተቀበልና ላንዱ ከሱ ተቀበልና ለሌለኛ ከዛ በኋላ ሰብሰብ ታረግና ይዘህ ቅንጣስ ተዳለ። እንዴት ነው ካንዱ ተቀበለ ለሌላው? መጀመሪያ አክሲዮን የሚል ታፔላ ሽት ይቻልሽ። ለምሳሌ ካንዱ 50 ብር ተወስጂና ከሌላኛው 100 ብር ከዛ በኋላ እጅሽ ላይ ተርቀምጥ ሲል ካንዱ 50 ብር ለአንዱ 100 ብር ካንዱ ለአንዱ ምናምን ታረጊና ሰብ አርገሽ በቃ ያው ታ አርገሽ ቢዝነስሽን ፈንታው ማረግ። ከዛ በኋላ እቺን 50 ታሳድጋትና 100 200 300 ያለ እጥፍ ሲሆንልሽና 3000 ሲገባ የሆነሽ ኮንቴነር ነገር ቢሮ ተከራይቶ የሆነሽ ደከም ያለ ጠረጴዛና ወንበር ታስገቢና ምዝገባው ምዝገባ ለምን? ምንም ይሁን ምን ላሰብከው የቢዝነስ አይዲያ ሚሊዮነር ሆኖ ለመጀመር ነው። የፎቶ 30 ብር ትላል፣ የምዝገባው 200 ብር፣ የፎርም 300 ብር ትልና እጣፍ ያባዛ ውረድ ምርጥ አምጥተሻልና ስሞል ሲስ ሪስዬ አንቺ እኮ ማለት በቃ ማርሽ እርስቲ ማሮ ለላል ማሮ ለላል ከተለቆ ላንቺ ነው በቃ። ምን ፈለክ እንዴ? አንተ ሰውም ታቆላምጠው ገንዘብ ትቀበል ስታስብ ነው። ስለዚህ ልብኛ ታቆላምጠኝ አይባልም። ለሌላ ጊዜ እንደዛ አይባልም። እሺ እኔ አሁን አንቺ ሌላ ጊዜ አቆላምጨሽ አላውቅም። በል ምን እንደፈለክ ተናገርና ሂድልኝ። እንደሱ ነው የሚባል። የሆነች መላቢጥ ያስፈልጎኛል እኮ። እኔስ ምን አልኩኝ? የለኝም እንዴ? እዚህ ቤት ግን እንዴት ነው እኔን የምታስቡኝ? ሁሌ በቃ እኔን አንድ ቦታ ነው እንዴ የምታዩኝ? ለማንኛውም ይኸውልሽ ከናባቢ የሆነ መላ ፈጥረሽ ተረካከቢልኝ። ገንዘብ ነው። ከትርፉ ላይ እኮ ኮሚሽን እከፍልሻለሁ እኮ። እኔ ላንተ ብዬ ገንዘብ ልቀበል? ትንሽ እንኳን አታፍረም? ምን አሳፈረኝ? እኔ እኮ እናባቢን ብጠይቃቸው ቀፈላ ይመስልብኛል ብዬ እና ይሄን ካወቅህ መቀመጥ ነው። ኧረ እንደዛ ነው። ወይኔ አንተ ጭንቄ የሚጠቀምብህ ይጥፋ። ስሚ እኔ እኮ ጭንቅላቴን ተጠቅሜ አይደለም የኪሴን ሁኔታ የዓለምን ሁኔታ መቀየር እንደምችል ታውቂያለሽ። ጥሩ። ይሄ የምትመካበት ጭንቅላትን ተጠቀምና ሳየና። ምን አልሽ አንቺ? ሰምታል። ይኸውልሽ እስከዛሬ ይሁን ብዬ አርፌ ቁጭ ብያለሁ። ከዚህ በኋላ ግን ተነስቶብኛል። በአንድ ቀን ውስጥ ምን አይነት ገቢ እንደምሰበስብ አሳይሻለሁ። ዘሩ ይሙት አሳይሻለሁ። ጨርሻለሁ። መጣልኝ በቃ ካንቺ ያለ ምንድነው መጣልኝ? እንዴ አይዲያ ነው። ምርጥ የቢዝነስ አይዲያ ዘርዬ። ይሄ ቢዝነስ አይዲያ መጣለት። አንተ ሁሌ አይደል እንደ አይዲያ የሚመጣልህ? አንድም ቀን ወደ ተግባር ስትተረጉመው አይተናናቅም እንጂ አይባልም። እንዴ አባቢ ምንድነው የምትለው? መጀመሪያ አይዲያ ሲኖርህ እኮ ነው ወደ ተግባር የሚለወጠው። ይሄኛው ግን ይብይ በቃ ለኛም ንገረንና እኛም ሁንበል። ይኸውላችሁ እኔ አይዲያውን ያመነጨሁት እንደ ወጫችን ገበያችንን ለመጨመር ነው። አደጋ ነው ማሚ፣ ምንም አደጋ የለውም። ይኸውላችሁ እናንተ አሁን እኔ ባመጣሁት የቢዝነስ አይዲያ ከተስማማችሁ ብራችሁን ባወጣችሁ በአጭር ጊዜ ውስጥ እጥፍ ሆኖ ታገኙታላችሁ። አለ አይደል? ልክ እንደ ፈንዲሻ ባንዴ ፍክት ብትት ብሎ እኮ ነው። አልገባኝም። እንዴት ባክህ? አባቢ
አሁን ለምሳሌ 10 ብር ከሰጣችሁኝ በተባባልነው እቅድ መሰረት እጥፍ አድርጌ እሰጣችኋለሁ። እርግጠኛ ነህ? አዎ አባቢ አትጨናነቁ። እናንተ አምናችሁ ስጡኝ እንጂ እጥፍ አድርጎ መመለስ የኔ ስራ ነው። ጥሩ። እንዴ ማስተር በዛብህ በዚህ ያለ ተሰወርክ? እውነት በዚህ ምን እየሰራ ነው? ትሽ ረበሽከኝ። በስንት መከራ የሰበሰብኩትን ኃይል መተህ በተንከው። እውነትህን ነው? ስንት ሜጋዋት ልታመነጭ ነው ኃይል የምትሰበስበው? አይመለከትህም። እሺ ቆይ የምን ኃይል ነው የምትሰበስበው? ትናንት በቴሌቪዥን በዮጋ ስፖርት ኃይል ይሰበሰባል ሲባል ሰምቻለሁ። አረ ተነነ በዚህ አይታይም እንዴ? ምኑ ኃይል ነዋ። በእውነት አራታሽ አሁንስ እየተመለሰ ነው። ቆይ ግን በዚህ ይሄንን ሁሉ ኃይል አጠራቅም ልትሰራበት ነው? ልትፈጭበት ነው? ልትወቅጥበት ነው? ምን ልታደርግበት ነው? ምን ይሰራል ይለኛል እንዴ? ለዳንስ ተጠቀመዋለሁ። ቆይ ዳንስ የምትሰራው ገንዘብ ለማግኘት ነው አይደለ? ምንም ሳትደክም ሳትለፋ በአቋራጭ ገንዘብ የምታገኝበትን ኃይል እኔ እነግርሃለሁ። ኃይል? የምን ኃይል? ይኸውልህ መኒ ጀነሬሽን ፓወር ይባላል። ምን ማለት ነው? አሁን ለምሳሌ 20 ወይም ደግሞ 30 ብር ብትሰጠኝ ከጥቂት ጊዜ በኋላ እጥፍ ይሆንልሃል ማለት ነው። እጥፍ እንዴ? 60 ብር ማለት እኮ ነው። የእውነትህን ነው? እውነቴን ነው። አንተ ብቻ ስራህን ስራ በቃ። እንዴ እንደውም ይኸው ባልኩት መሰረት ከተፍ እጅ በእጅ ፍቅር እንዲደረጅ አባባ አሁን አደርጋለሁ። ማሚ ይበቃል። ከየት አምጥተህ ነው? ፕሮፖዛላችን እኮ ቀላል አይደለም። ደግሞ ቢዝነሱ እንደዋዛ እንዳይመስልሽ ወሳብሳብ ያለ ነው አይደል ይቤ? አይሳቱ እኔ የምልህ 20 ብርን 40 ብር አድርገህ አምጥተህ አሁን ከዚህ ጀርባ እኛ ጋር የትኛው ተራራ ልትደረምስ አስበህ ይሆን? አይ አባቢ 20 ብርን 40 ብር አድርጌ ካመጣሁልህ እስኪ ሌላውን ብር ደግሞ እጥፍ አድርገህ ደምር። እዴ የምርህን እኮ ነው። እኔ የምልህ አሁን 100 ብር ብሰጥህ እጥፉን 200 ብር አድርገህ ታመጣዋለህ ማለት ነው? እንዴት አባቢ? አይደለም 200 ብር ከዛም በላይ ማድረግ ይቻላል። ይሄ ነገር ማጂክ እንዳይሆን አባቢ። ማጂክ አይደለም። በቃ አታጨናንቀኝ። ይሄንን የመሰለ የቢዝነስ አይዲያ በቀላሉ ልነግርህ አልችልም። እኔ ለነገሩ ምን አገባኝ? ዋናው የብሩ ማደግ መመንደግ የጥፍ መሆን ነው። ዋናው ነገር እሱ ነው። ሂድ እንግዲህ ይኸውልህ ይዛ ይሄንን እንደ ፈንዲሻ ፈንድተህ አምጣልኛ ነው ማድረግልህ አባቤ። ይበቃል። እኔ ይሄ ነገር አላማረኝም። በኋላ ሌላ መዘዝ ይዘህ እንዳትመጣ። እንዴ ማሚዬ ጣጣ የለውም። እናንተ ብቻ ትርፉ መዘጋጀት ነው። በማንኪያ ሰጣችሁ ባካፋ መዛቅ። በዚህ አብስ ኃይል ብሉ ኃይል መሰለ እንዴ? ይኸው 60 ብር ያስ አይኔ ነው ወይስ አይኔ አይደለም ብር ነው። 60 ብር ያንተ 30 ብር 60 ብር ሆነ። ቆይ ይቤ አሁን ይሄን 60 ብር ብሰጥ እጥፍ 120 ብር አድርገህ ታመጣለህ ማለት ነው? ምን ችግር አለው? ለአሁኑ ኃይል በደንብ መጠራቀም ስላለበት ትንሽ ጊዜ ይፈጃል። እንዴ ምን ችግር አለው? እኔ እጥፉን አምጣልኝ እንጂ ለምን ሳምንት አታቆየው? አንተ ስራህን ቀጥል። ማን ያውቃል? 60 ብር 2 እጥፍ አይደለም 3 እጥፍ ሆና ልትመጣ ትችላለች። ረሳት ገንዘቧን በዚህ ኃይል ስብሰባው እንዴት ነው? በጣም አሪፍ ነው። እየተካሄደ ነው። አንተ ጋር ስራ እንዴት ነው? ስራ በጣም አሪፍ ነው። በጥሩ ሁኔታ እየተካሄደ ነው። ይኸውልህ እጅ በእጅ ፍቅር እንዲደረጅ ይላል የቢዝነሱ ህግ። አየህ ያዝ 120 ከ30 ብር ባንዴ 120 ብር? እኔ አላምንህ። እመን እንጂ በዚህ ቢዝነስ ማለት እኮ ይሄ ነው። አሁን በዚህ ስንት እቅድ ይወጣበታል መሰለ? የዚህ ቢዝነስ ቁልፍ ህግ ምን እንደሆነ ታውቃለህ? ኔቨር ኤቨር ኔቨር ኤቨር ኔቨር ኔቨር ጊቭ አፕ። ምን ማለት ነው? አይ በዚህ እንግሊዘኛው ሲበዛብሽ አሳቀቀሽ አይደል? ተናነቀሽ። ትንሽ ብለቅብሽ እኮ ደግሞ ሽቅብ ሊልሽ ነው ማለት ነው። ሂድ እባክህ። ማለቴ ኔቨር ስላበዛ እንግሊዘኛ አወራ መሰለ እንዴ? ልብ ካለ ሳትደጋግም አታወራ? ከቢዝነስ ማስተርሽ ጋርማ አትሳፈጪ። ለማንኛውም መቼም በፍጹም የጀመርከውን አታቋርጥ። እጅህን እንዳትሰጥ ማለት ነው። ይቅርታ ማስተር። ጥሩ ከ30 60 ከ60 120 አንተ ብቻ ፎከስ አድርገህ ስራህን ቀጥል። ይሄን
ይሄንን እጥፍ አድርገህ አምጣው። ቆይ ለዚህ እጥፍ መሆን ምንም ችግር የለውም። ግን ይበልጥ እጥፍ የሆነ ኮሚሽን ልታገኝ ከፈለክ በስርህ ብዙ የቢዝነስ ተካፋዮችን ማፍራት መቻል አለብህ። እንዴ ምን ችግር አለው? እኛ ጋር እኮ ዝዋዜ የምንሰራው እኮ 180 ነው። አመጣልሃለሁ፣ አትተለትልልሃለሁ። ብለህ ምን ነው የምትሰሩት? አይደለም እጥፍ አድርገው። ኦኬ በቃ ችግር የለውም። አንተ ብቻ ቢዝነስህን ቀጥል። እንዴ አትባክን፣ አይምሮን አንድ ቦታ አድርገው። ገንዘቡን ረሳሁት። ከሳት ነው ትንታግ የሚጠፋው። ረደኝ አንቺ ስም ስታወጭ እኮ ለጉድ እኮ ነው። ስምን መልአክ ያውጣዋል ይባል የለ እከ እኔን ነው? አዎ አንተ እኮ ማለት በቃ ደረጃ አንድ ሰው ምርጥ ሰው ማለት ነው። ጨቃጨቃ አላማረችኝ። አንተ ደግሞ ሲያቆላምጡ የሆነ ማአት የሚወርድብህ ይመስላል። ያልጠረጠረ ተመነጠረ። ስንት ጊዜ ጉድ ሰራሽኝ እኮ አንቺ። ደግሞ ምን እየሰራ ነው? በዚህ ናት በጥብጠው። እሱ ባንዴ እንደ ጀት ተፈትልኮ ሚሊዮነር ሊሆን። ሚሊዮነር ሀብታም ቱጃር ሊሆን። አይመለከትም። አደስ ምን ዘር የሰፈረበት ዝም በል። አደረጉ ምንድን ነው የምትሰራው? ለምንድን ነው የምትረብሽኝ? እንዴ ቆይ አንተ ሌላ ስራ የለም እንዴ? ኧረ በእናትህ አትበጥብጠኝ። ግዴታ እዚህ ጋር ኖስቶፕ ኖርኪንግ ብዬ መጻፍ አለብኝ? ምን ለማለት ይሆን? ያለ ስራ መቆም ክልክል ነው። አንተ ደግሞ አልተማርክም እንዴ? ፎከስ በዚህ ፎከስ። በጣም ጎፈላብኝ እኮ አንተ። አትፍረድበት። ገንዘብ እያመረተ እኮ ነው። ገንዘብ ያለው ሰው ደግሞ መጎፍላት መብቱ ነው። ታዲያ ድሀ እየመረጡ ነው እንደሚጎፈሉት? እና ድሀ ላይ ያልጎፈሉ ማን ላይ ይጎፍሉ? የምን ገንዘብ ነው እንዲህ ልቡን ውልቅ ያርጎት ውልቅልቅ ያደረገው? ይሄንንም ወሬ ብለው አልነገሩህም እንዴ? እኔ እኮ እንዲነገር ብዬ ግቢ ውስጥ አስፈላጊውን ማስታወቂያ ሰርቻለሁ። ስማ፣ ለማንኛውም አንተም ከሱ አታንስም። እሱ ከ30 ብር ተነስቶ 120 ብር ደርሷል። አንተም ከፈለከው ብር ተነስተ በኔ ቢዝነስ አማካኝነት ብርህን እጥፍ ድርብ ማድረግ ትችላለህ። አረ እናንተ ሰዎች ተረተው አትጨቱብኝ። እንደ ሻሺ ስድስተኛም ባልደረሰ ኑሮ ፊደል አስቆጥሮኛል። አሁን ፊደል መቁጠር አያስፈልግም። ስንቱ ሚሊዮነር አንዴ ምንም ፊደል ሳይቆጥር በፊደል ቅርጽ ህንጻ እየሰራ ያለው። ክፉ አታናግረኝ። ተናገርኩ ኋላ ይኸውልህ አንተ ከፈለክ ከወር ደሞዝ ላይ የተወሰነ ብር ስጠኝ፣ እኔ ባጭር ጊዜ ውስጥ እጥፍ አድርጌ እሰጥሃለሁ። ጋሻ ጨምሩልኝ። እንዴት ብሎ እጥፍ ይሆናል ታዲያ? ወሬ ሳታበዛና ብር ውስጠውና ተቀላቀል ቢዝነሱ። ነገር የምትሉት ግን እውነታችሁን ነው? እውነት እንዴ? ይሄ ድርቅናችን እኮ ነው ከድህነት ማቅ ውስጥ አላስወጣልን። አንቺ ነሽ ቢዝነሱ ዝልቅ ያለሽ። ታዲያስ እካሁን ስጠው። ወይቴ ያው ወር ደሞዝ ላይ ነው ካጭበረብሩኝና ግን እኔ ያው ተላለቀና በቃ። ከምን ማለት ነው? ቢዝነሱ በጣም ታማኝና አስተማማኝ ነው። አሁን አስተማማኝ እጅ ላይ ነው ያለው። በቃ አለቀ። በአጭር ጊዜ ውስጥ ዝም ብለህ አንተ ገንዘብን መቁጠር ብቻ ነው እያደረክ አክሲዮን እንደገዛ ቁጠረው። እሺ ይቤ አንድ ሰው አስገብቻለሁ። ከዛ በኋላ 4000 አባቢ ሳቱ በርገር ራቱ ማሚዬ ዘርዬ ዛሬ አደጋ ባደጋ ሆኖ ማሚ አንጀቴ ፍትፍት ህይወቴ። ለምን ባጭሩ ገጣሚ አትሆንም? መጽሐፍ እያሳተምክ መጨብጨብ እኮ ነው እንዴ አባቢ። ገጣሚ ዘንድሮ እኮ ገጣሚ መሆን አያዋጣም። ምክንያቱም ሰው ሁሉ ገጣሚ ሆኗል። አቤት እንዴት አሁን ሰውን አታዩም እንዴ? ኑሮ ግጥም ጥብቅ ማርጎት። ግጥም እኮ ጥበብ ነው። ጥበብ ደግሞ ለስሜት ነው እንጂ ለገንዘብ አይሰራም። ኦ ጥበብ ሲል አልሰማችሁም? አሽብልሽ አዛሉ አንዳንድ ጊዜ እኮ ንግግርሽ ራሱ እንደ ጥበብ ነው አይደል? አባቢ አሁን ከዚህ በላይ ጥበብ አለ? ከዚህም ተፋልጬ ትርፋችሁን ይዤ ቀጭ። አዛሉ ይታይሻል።
200 ብር ነው ወይስ እየቃዠው ነው? ጃዘርዬ አደጋለሁ። እኔም ጥርጣሬ ውስጥ ነኝ። ሻሼ ቶሎ በይ ከመኝታ ቤት ፖርሳይን ይዘሽልኝ ነይማ። አባቢ እመኑኝ ጊዜው የሩጫ ነው። ይኸው በደንብ አገላብጠህ ይኸው እዴ እጥፍ ሆኗል እኮ። ዘርዬ እጥፍ ሆኗል። ይኸው በል እጥፍ አድርገህ አምጣው። እሺ ማሚዬ እንዴ ይቤ ምንድን ነው እሱ? ይጥብጂ ይሄ ምን ትላለች? ማችን ምን ትላለች? ምን ትልቃረግ? የጋሽዬ ምንም እንኳን 6ኛ ክፍልን 6 ዓመት ተምሬ ባልፍም ያንድ ቁጥር እጥፍ ይጠፋኛል እንዴ? የ400 እጥፍ 800 አይደለም? ልክ ነሽ ሻሼ። እንዴ የቤት አዲያከታ ነው እጥፍ የሚያደርገው? ሻሼ ዝም በይ እባክሽ። አንቺ ምን ይኸውልሽ አንቺ ላይ አያገባሽም፣ አይመለከትሽም። ይሄ ምንድነው? እኔ ራሴ መጀመሪያ እኮ አላማረኝም ነበር፣ አይሆንም ብዬ ነበር። በኋላ ግን እጥፍ አድርጎ አምጥቶ ስላሳየኝ ማመን ግድ ሆኖብኛል። ቆየኝማ እንዴ የሚያስሞ ጠብቀኝና። እሺ ቤት እየተተኮሰ ነው። ሰው ሰልጥኗ የትናየት ደርሷል። አንቺ ዘንድሮ ወጥ ቀቃያለሽ። ስሜ አንቺ እንከባበር እሺ? ከመምጣት ነገር አትፈልግ። ስነ ስርዓት ያዥች ወጥንጨት ወልሽኝ እቺ መቶ ብር አሁን እንዴት ሆነ ድርብ እጥፍ ሆነ እንደምትመጣ ታያታለሽ። ድርብ እጥፍ እንዴት እንዴትማ በቅንጭላት ነው እንዴ ሻሺ ብለሽ ደግሞ ቁማር ጀመርሽ እንዴ? ስነ ስርዓት ያዥሽ እኔ ታሸኔን ቁማርተኛ መቼም ሰው ላውን ጠባርጎ ጥሮ ግሮ ሲሰራ ወደ ላይ ሲወጣ እናንተ ተዋላው ተሆኑና ይሄ ቁማርተኛ ቆማሪ ሌላ ምናምን ትላላችሁ። ለምንድን ነው ይሄ ያለ መማር የቅንጭላችሁ ምን ይዚ ቆይ ሻሺ ግን እውነትሽን ነው? ተቀቁሻችን የጊዜ የለኝም እንዴ በኔ ውጭ ታዲያ እሺ ያው ለመቶ ወይ ዝናሩ ቀለጠ። አንቺ ደግሞ ምን ይሁን ብለሽ ነው ጥልቅ የምትዩ? ጥልቅ ትበል እንጂ አባቢ። እሷ ትርፍ አይወድላትም፣ ባላክሲዮን ሆነ ያምራት። አምጪው ልጄ ይኸው ይቤ ይችን ግን ድርብ እጥፍ አድርገህ አመጣህልኝ። የማረግልህን አታውቅም። ታየው ለኔ ምንድነው? ምን ትሰራልኛ ክፍል? ሴቶች ክፍል አትግባ፣ አትምጣብን፣ አትድረስብን አላለም እንዴ? ወይ ሴቶች በፊት ፀጉር ቤታችን አትግቡ ነበር የምትሉት፣ አሁን ደግሞ ክፍላችን አትግቡ አላችሁ? በቃ አትምጣብኝ፣ አልፈልግም። እዛው ክፍል ተቀመጥ። ቆይ እሺ፣ ልትሄጂ ነው? የት ሄድኩኝ? ቁጭ ብያለሁ እዚህ። የት ሄዳለሁ? የሆነ የተደበቀ ነገርማ አለ። ኧረ ምንም ነገር የለም፣ ምንም ነገር አልደበኩም። ያው መደባበቅ ጀመርን። በቃ እኔ ደግሞ እንደለመድኩት ማፊ የሆነ የደበቀችው ነገር አለ ብዬ ለእናባቤ ዘርገፍ። እንዴ ምን ብለህ ነው የምትናገረው? ቆይ ተናገሪ አይልኝ። ጓደኛዬ ቤት ላድር። ጓደኛው ቤት ለማደር ሻንጣ ይዞ ሄደ ኢትዮጵያዊ የለም። ቢጃማዬ ምናምን ነው ያዝኩት። አትናገኝ አባቢ። እንትን ነው ብዬ ይኸውልህ ለፊልም ቀረጻ ክፍለ ሀገር ልሄድ ነው እና አባቢ ደግሞ ይሄን አያውቁም። ለእነሱ የነገርኳቸው ጓደኛዬ ጋር 4 ቀን እቆያለሁ ብዬ ነው። ፊልሙ ክፍያ አለው እና ያለ ክፍያ የምሰራው ሞኝ መሰልኩ? አንተ ሞኝ በነፃ ሲሰራ ይሽ። ለማንኛውም ለአባቢ ነግሯል። እንዴ ምን ብለህ ነው የምትነግረው አንተ ደግሞ? እዚህ ቤት ውስጥ መልቲ ሚሊዮነር የሚያደርግ ስራ ተጀምሮ አንቺ 100,000 እና 10,000 ለመልቀም ትሄጃለሽ? እሺ ምን ባረግ ይሻለኛል? ስለምኑ ነው የምትዩ? የሰው ቀብድ በልቼ ምን ባረግ ይሻለኛል? አዎ ቀብድ? እኛን ሳታማክሪ ቀብድ ትበያለሽ? እሺ ለመሆኑ ስንት ነው የሚከፈለሽ? እሱ ምን ያደርግልሃል አንተ? እሱስ እውነትሽን ነው። ሰው ትልቁ ነገር ላይ ሆኖ እንዴት ስለ አነስተኛና ጥቃቅን ያስባል? ለማንኛውም ስራው ሲጀምር እንደው አለው ለማለት 600 ብር ብቻ። 600 ብር? ትቀልዳለህ? ምንም ቀልድ የለውም። ካለበዚያ አባቢ ፋሞቼ ዋትስአፕ Nothing much, His Excellency, Mr. Investor.
ኖ አባቢ ሚስተር ኢንቨስተር የሚለው ስምማ እኔን አይመጥነኝም። ፕሊዝ የኢኮኖሚ ዋልታ ይቤ ብትሉኝ ነው የሚያዋጣው። የኛ ኢኮኖሚ ዋልታ ይብዬ ወዬ ማሚዬ የኢኮኖሚ ዋልታው ይቤ እሺ ትርፉን አምጣው ይቤ እሺ ትርፉን አመጣ አባቢ ማምጣት ብቻ ኤካዱ ደሽከዱ ይሄው አባቢ ያስ እንዴት ነው ታዲያ አንድ ቀን ገቢ ይቤ አባቢ አሁን ገና ኮራኸኝ አባቢ አየው አይደል 1200 ብር አምጣ ሳምንት ከቆየ የዚህ እጥፍ ይሆናል አይ በቃ እስካሁን ላመጣልኝ ትርፍ ይቤ በጣም አመሰግናለሁ ካሁን በኋላ ግን አያስፈልገኝም በቃ አይደል አው ይበቃል ይሁን በዚህ ፍጥነት ይሄን ሁሉ ብር ማግኘት የማይታመን ቢሆንም ችሎታህን ግን ፓ ብለን አድንቀነዋል እንዴ ማሚ ምን አንቺ ብቻ ገና ፒፕሉ ነው ፓ እያለ የሚያደንቀኝ ይገባሃል ይብዬ አሁን ግን ለጊዜው ትርፉን ሻሽዬ አዛልዬና ዘርዬ እንከፋፈለዋለን ማለት ነው አው ትርፉን እንከፋፈላለን ካንተ ጋር ግን በቃ እንዴ አባቢ ይሄማ በጭራሽ ፌር አይደለም ምኑ ነው ፌር ያልሆነው በስምምነታችን መሰረት እኮ ነው እንዴ አባቢ ገና እኮ ለባለ አክሲዮኖች የትርፍ ክፍፍል አላደረግንም እኮ ይሄ እንድታዩት ያለው ማለቴ እንደ ፕሮፖዛል ቢዝነሱ ግን ይቀጥላል ማንሽ ትንሿ ብሩን ሰብስቢ ብሩን ሰብስቢ አባቢ ይብዬ እጅ ይባረክ ቅንጭላት ካንተ አልፎ ለኔ የተረፈ ላገር ይድረፍ እዚህ ገና ምርቃት አልተጀመረም ይኸውላችሁ አባቢ እንዴ መጣው በለ ግማሽ ቀን ታስቀምጠናለህ እንዴ ዋ ተናግሬ ነበር አንተ ሰውን ያላማርከኝም እሺ እንዴ እንዳታጭበረብር ብዬ ፈረው ታጭበረብረኛለህ ወይ ባለ አክሲዮኖች ተገቡ ከበላይ አካል ጋር ተባዳላክ ምንድነው ስማ ቀረጣው ቀርቷል ተብሏል 600 ብሬን አምጣው ድርጅታችን ችግር ውስጥ ያለው ቆይ ተረጋጋ ማሚ ምንድነው የሚያስቅሽ ያስቃል በጣም ያስቃል ጠዋት ላይ ገና ካንተ በፊት ርስትዬ መጣ ምን ልታረገን እንዳሰብክ ነግራን ነበር ይቤ እኛ እኮ ገና ጧት ገና ሐሳቡን ስታቀርበው ነገሩ ገብቶናል ግን መጀመሪያ ሰጠነ እጥፍ አድርገህ ስታመጣው ስታጣጥፈው ስትደርበው ስትደራርበው እንደ ፈንዲሻ ስታፈካው ይኸው እንዲህ ስትቆልለው ይሄ ነገር እንዴት ነው ብለን እንደ ስኳር ጣፈጠንና እስቲ መጨረሻውን እንየው ብለን ዝም አልን ከዛ ደግሞ መጨረሻውን አየነው እንዴ ጋሽ እኛ የተጨበረበርነውስ እንዴ ሀወር ደሞዝ ላይ እኮ ነው የሰጠው እንዴው ኮር ደሞዝ ላይ ይላል እንዴ ልክ እንደጠበቀ ሰው ወር ሙሉ ከተኛው በስላትልም እንዴ ያው ነው እኮ ከተከፈለ ላይ ማለት ነው አየህ ገንዘብን በአቋራጭ ለማግኘት መሞከር ምን ያህል ያለን እንደሚያሳጣ እንዴ አይነት የአየር ባየር ጨዋታ እኮ መዘዙ ባዶ እጅ መቅረት ነው ወይኔ ጥፋተኛው እኔ ነኝ አንዳንዶቹ ሰብስበው ከሀገር እንደጠፉት እኔም ከዚህ ቤት እቺን ብር ይዤ እልም ብል ይችላል ነበር እነሱ እነማን ናቸው እንዴ አባቢ መኪና እናስመጣላችኋለን ብለው ግማሽ ብር እንዳለ ሰብስበው የተሸበለሉትን ነው ተዋቸው እነሱ ውጭ ሀገር ወስዳችኋለሁ ብለው የሀገር ብር ሰብስበው የተቀነጠሱም አሉ አንዳንዶች ደግሞ ሼር እንሸጣለን ብለው ሉፔቶን ግው አድርገው ድርግም ይላሉ ተውት ሰሞኑን ራሱ የዩኒቨርሲቲ ምደባ እናስቀየራለን ብለው የሀገር ብር የበሉት ብዙ አይደሉ ታዲያ ከነሱ ህገ ወጥነትን ከምትማር አባቢ ህገ ወጥ የሚሆነው መሀል ላይ እንክት ካለ እስከ ዳር ከተሳካ ካሸነፍ ስህተትም ቢሆን ትክክል ማን ያለው ውሸትና ማጭበርበር መቼም ቢሆን ትክክል አይሆንም